አስቡት በአጭር ጊዜ ረጃጅም የሆኑ ፒዲኤፎች፣ መጽሐፎች እንዲሁም ረጃጅም 2 ሰዓት እስከ 5 ሰዓት የሚሆኑ ዩቲዩብ ቪዲዮዎች እንድትሰሙና እነዚህን ሰምታችሁ ለማጠናቀቅ ቢነገራችሁ አክቹዋሊ ይሄ በኖርማል ታይሞች ወይ ደግሞ በመደበኛ ሁኔታ በጣም ብዙ ቀን የሚወስድ ስራ ነው እና ይህንን ስራ ዛሬ ግን እንደዛ አይደለም። ዋናው ነገር የሚያነብላችሁ፣ ጥያቄዎችን የሚመልስላችሁ፣ እንዲሁም በቪዲዮ ፎርም አድርጎ የሚያዘጋጅላችሁ፣ በኦዲዮ ፎርም የምታዳምጡ ፖድካስት ክሪኤት የሚያደርግላችሁ አንድ ኤአይ ቱል ነው ማስተዋወቃችሁ። ይህንን ኤአይ ቱል ተጠቅማችሁ ባታውቁም ብታውቁትም ከጀማሪ ተነስታችሁ እንዴት አድርጋችሁ እንደ ፕሮፌሽናል እንደምትጠቀሙት የቻልኩትን መጠን አንደርስታንድ ማድረግ ኦር ማውቀው ሁሉ ነገር ነግራችኋለሁ ማለት ነው። ይህንን ኤአይ ቱል ማን ነው ብትሉኝ ጄሚናይ ኖትቡክ ነው። ከአሁን በፊት ጄሚናይ ኖትቡክ የሚባል ነበር። ዛትማች ስሙ እንትን ፎከስ ባናረግም ጥሩ ነው። አሁን ግን ጄሚናይ ኖትቡክ የጉግል አንድ ኤአይ ቱል ነው። ፍሪ ኤአይ ቱል የምንጠቀመው ኦር የሰጠን ነው። ይህን ኤአይ ቱል ተጠቅማችሁ እንዴት አድርጋችሁ ስራዎቻችሁን በጣም በኤፊሽንስ በጣም በፍጥነት በኳሊቲ እንደምትሰሩ በነፃ የሆነ ኤአይ ቱል እንደምትጠቀሙ አብረን ያለን ማለት ነው። ጄሚናይ ኖትቡክ የተለየ ነው ከቻትጂፒቲ፣ ከጄሚናይ፣ ከዲፕሲክ ብትወር ከሌሎች ኤአይ ቱሎች። ምክንያቱ ይህንን ኤአይ ቱል በሰጣችሁት ሶርስ ነው እንትናችሁ ጥያቄያችሁን የሚመልስላችሁ። ከዛ ውጭ ከሆነ አላውቀውም ነው ምንም እንትን የለም ማለት ነው። ምንም ኮንፊዝ የሚያደርገው ነገር የለም እና ይህንን ኤአይ ቱል እንዴት አድርጋችሁ እንደምትጠቀሙት ከጀማሪ ተነስታችሁ እስከ ፕሮፌሽናል ኢች ማውቃትን ነገር ስቴፕ ባይ ስቴፕ አሳያችኋለሁ እና ወደ እንዴት ነው የምንከፍተው የሚለው ነገር ስትገው መጀመሪያ የምትጠቀሙትም ብራውዘር ገብታችሁ ጄሚናይ ኖትቡክ ላችሁ ስትጽፉ ያመጣላችኋል ማለት ነው። ከዛ በአካውንታችሁ በጉግል አካውንታችሁ ኖርማል ኦፊሻል የሆነ በዛው ትገባላችሁ ማለት ነው። ስትገቡት ማለት ነው እዚህ ጋር ትራይ ጄሚናይ ኖትቡክ ትሉታላችሁ። ስትገቡ ወደ ሆም ፔጁ ይህንን ይመስላል። ካሁን በፊት የሰራችሁት ከሌለ ባዶ ነው። ክሪኤት ኒው ኖትቡክ ብሎ ከዛ የራሱ ሪኮመንድ ያደርጋችኋል። ግን ካሁን በፊት የሰራችሁት ካለ ላይክ አሁን ይህን እንደምታዩት በጣም ብዙ ግሩፕ የሆነ ለሄልዝ ለጤና የተያዘ ለትምህርት የተያዘ ለፋይናንሻል የተያዘ በየፊናቸው ነው ክሪኤት ያደረኳቸው እና እንደዚህ አይነት ፎር ያመጣላቸዋል ማለት ነው። ኦኬ ይሄ ደግሞ እንትን ማድረግ ትችላላችሁ። አሁን እንደምታዩት ሊስትድ ነው። በዚሁ መቀየር እንደምትችሉ እዚህ ገብታችሁ አሁን ወደዚህ በእርግጥ ይሄ ደስ አይልም፣ ግን እንደዚህ መቀየር እንደምትችሉ። ሌላ ደግሞ እንትን ኦርደር ስታረጉ በታይትል ነው ወይስ ሞስት ሪሰንትሊ ባለው እንትን ነው የሚለው ነው። ሞስት ሪሰንትሊ ብላችሁ እንትን የምታደርጉት ይሻላል። ቀድሞ የሰራችሁት በቅርብ የሰራችሁት እንዲመጣላችሁ ማለት ነው። ኦኬ ሌላ ደግሞ የምትፈልጉት ነገር ለምሳሌ ፒን ማድረግ እንደምትችሉ ዲሊት፣ ኤዲት፣ ታይትል፣ ፒን ቀድሞ ፒን ወደ ላይ እንዲመጣላችሁ ከፈለጋችሁ ፒን ማድረግ እንደምትችሉ። ኦኬ አሁን አንድ እንትን ላሳያችሁ። ወደ 3 ፓርት ነው የሚከፈለው ማለት ነው። የመጀመሪያ ፓርት ሌፍት ሳይድ ያለ ስለ ሶርስ እና ሶርስ የተያዙ እነዚህ ማለት ነው። ሶርስ ማለት የምታስገቡለትን ኢንፑት ልንላቸው እንችላለን። ሁለተኛ ፓርት ያሉ ደግሞ ቻት እና ቻት የተያዙ። ቻት ማለት በጥያቄ ዙሪያ የምትጽፉት ማለት ነው። ለሶርሳችሁ ቤዝድ አድርጋችሁ የምትጽፉት ጥያቄ የምትጠይቁት ጥያቄ በዚሁ ቻት ፓርት ናቸው። ሶስተኛ ደግሞ ስቱዲዮ ላይክ እንደ አውትፑት ልትሉት ትችላላችሁ። ላይክ እዚህ ምን አለ መሰላችሁ እነዚህ በዲቴይል ስለምናያቸው ግን ወደ 3 ፓርት እንደሚከፈል ነው። የመጀመሪያው ፓርት ስናየው ስለ ሶርስ እና ሶርስ ነው። ሶርሳችሁ እዚሁ አድ ያደርጋችሁ መጀመሪያ ኦኬ እንትን እናርግ ክሪኤት እናርግ አንድ
አንድ ክሬኤት እናርግና እንዴት እንደሆነ አሳያችኋለሁ። ፕላስ ምልክቷን ትጫናላችሁ። ክሬኤት ኒው ስትሉ አዲስ ክሬኤት ለማድረግ ለመፍጠር ነው። እዛው እዚሁ ስም ትሰጡታላችሁ ማለት ነው። ለምሳሌ ኤአይ እንበለው ዝም ብለን ኤአይ ብለን፣ ስለዚህ ስም ሰጠነው ማለት ነው። የሰጠነው ስም ሶርስ ያስፈልገዋል። እዚህ ጋር ፕላስ ምልክቷን አድ ሶርስ ስትሉት አፕሎድ ከፒዲኤፍ ማንኛውንትን ሊሆን ይችላል ከዲቫይሳችሁ አፕሎድ ማድረግ ትችላላችሁ። ከዌብሳይት እና ከዩቲዩብ ማስገባት ትችላላችሁ። ከድራይቫችሁ ጉግል ድራይቭ ሳምቲንግ ኮፒድ የሆነ ቴክስት ወይ ደግሞ ኖርማል ጽሁፎች ማስገባት ትችላላችሁ። ስታስገቡ ደግሞ እዚህ ድራግ ኤንድ ድሮፕ ማድረግ ትችላላችሁ። ስባችሁ ማለት ነው ማስገባት ትችላላችሁ። እንዲሁም ከዌብሳይት ኦር እዚህም ሰርች ማድረግ እንደሚችሉ ሰርች ስታደርጉ ደግሞ እዚህ ዌብሳይት ቤዝድ ከድራይቫችሁ እንዲሁም በፋስት ነው ወይስ እንትን ነው ዲፕ ነው በፈጠነ ነው ወይስ በዲቴይል ዲፕሊ ሪሰርች እንዲያደርግ ነው ሰርች ስታደርጉ ማለት ነው አርጋችሁ። ለምሳሌ እዚህ አንድ እንትን እናስገባለት አንድ ዩቲዩብ ስለ አንድ ሊንኩ ነው የምትወስዱት። ኮፒ ሊንክ አድሬስ ትሉታላችሁ። ከዛው ወደ ሶርሳችሁ እዚህ አድ ማድረግ ነው። ዩቲዩብ ላይ ስላለው የዩቲዩብ ሊንክ ስለሆነች እዚህ ጋር እዛ አድ ማድረግ አድ ስትሉት ወደ ሌፍት ሳይድ ያለው ሶርሳችሁ ወደ ሶርሳችሁ ይገባል ማለት ነው። ያስገባችሁለትን ሶርስ ደግሞ የኤአይ ድራይቭ የሆነ እንትን ይሰጣቸዋል ማለት ነው። ኦቨርቪው በዚህ በኤአይ እንትን አርጎ ይሰጣቸዋል ማለት ነው። ሌላ ደግሞ ከዌብሳይት ደግሞ እንደዛው ምሳሌ ስለ ኤአይ ኤጀንት ዝም ለሳምፕል ስለሆነ ይሄ ኮፒ ሊንክ ላድርገውና አድ ሶርስ ብለን አሁንም ሲጋ ነክተን አድ ኢንሰርት ማለት ነው አስገባንለት ማለት ነው። ሁለት ሶርስ አድ አደረግን። ኦኬ ሌላ ደግሞ ምንድነው እዚህ ጋር ሰርች ማድረግ እንደምትችሉ ነው። እዚህ ሰርች ማድረግ እንደምትችሉ ነው። አሁን ለምሳሌ ኤአይ ኤጀንት ፋስት ነው ያረኩት ቶሎ ብሎ ሰርች እዚህ ሰርች አድርጋችሁ ማለት ነው። ኤጀንት ቪው እዩት። አሁን እነዚህ እንትኖች ናቸው አሁን የመጣልኝ ሶርስ ማለት ነው። እነዚህን ሶርሶች አድ ማድረግ ትችላላችሁ፣ ሙሉ ኢምፖርት ማድረግ ትችላላችሁ። ወይም ደግሞ እችን አጥፍታችሁ ማለት ነው መጀመሪያ ሶርሱን ማየት ገብታችሁ ለምሳሌ ስለ ኤአይ ኤጀንት እችን ተናርገ ሊያ ገብታችሁ ሶርሱን ቼክ ማድረግ አለባችሁ። የሚጠቅም አይተው ኦኬ አሪፍ ከሆነ ምሳሌ እችን ተናርጋችሁ ሊንኳን ማለት ነው ወደ ሶርሳችሁ አድ ማድረግ ወይ ደግሞ እዚህ ጋር እችን ራይት ክሊክ ራይት ማለት አሁን እንደ ሶርሳችን ሆነች ማለት ነው። ኦኬ ወደ ሶርሳችን ገባች ማለት ነው። እንደዚህ ያረጋችሁ ከድራይቫችሁ ከሆነም እንደዚህ ያረጋችሁ ሶርሳችሁ አድ ማድረግ እንደምትችሉ ለማሳየት ነው ማለት ነው። አሁን ሶስት ሶርስ አድ አድርገናል። ኦኬ እዚህ ጋርም ይመጣል ማለት ሶስት ሶርስ አድ እንዳርጋችሁ ይሄም የሱ ስሙ ነው ማለት ነው የሰጠነው ስም። ኦኬ አሁን ይሄ ኤአይ ቤዝድ ኤአይ ሪኮመንድ የሚያደርጋቸው ጥያቄዎች ናቸው። እነዚህን ጥያቄዎች በራሳችሁ መጻፍ ትችላላችሁ። በዚህ ደግሞ ሪኮመንድ በሚያደርጋችሁ ጽሁፍ ጥያቄ መሰረት እንትን ማድረግ ማየት ትችላላችሁ ማለት ነው። የሚገርማችሁ ላይክ ሳይት ነው የሚያደርጋችሁ። ሳይት ማለት ይህንን መልስ የሰጠው ከዚህ ሶርስ ነው ብሎ ሶርስ አሁን ስትነኳት ወደ ሶርስ ይወስዳቸዋል፣ ጌት እንዳመጣው ማለት ነው፣ ግልጽ እንዲሆን። ኦኬ አሁን ይሄ ኦቨር የሰጣችሁን ሴቭ ቱ ኖት ስትሉት ላይክ ራሱ እንደ ሶርስ መጠቀም ትችላላችሁ ማለት ነው። እንደ ሶርስ መጠቀም ትችላላችሁ። አሁን ሴቭ ቱ ኖት ስቶ ወደዚህ መጣ ማለት ነው። ከዛ እዚህ ጋር ኮንቨርት ሶርስ ኮንቨርት ምናምን ኤክስፖርት ዶክመንት ኤክስፖርት ሺት ምናምን ዲሊት ማድረግ ትችላላችሁ። ወደ ሶርሳችን አራተኛ ሶርስ እንዲሆን ያፈለግነው ወደዚህ ማስገባት እንችላለን። እዛ እዚህ ጋር ኮፒ ላይክ ዲስላይክ እንዲሁም ሶርሳችን
ግሩፕ ማድረግ እንደምችል እዚህ ጋር ግሩፕ ማድረግ ትችላል። ሶርሳችሁ በበዛ ቁጥር ማለት ነው እዚህ ጋር ሶርሳችሁ ግሩፕ ይሆናል ማለት ነው። አሁን ኤአይ ዲያግራም የሚያወራ አንድ እንትን ነው፣ ግን በዚህ ሶርሳችሁን ግሩፕ ማድረግ እንደምትችሉ ነው። ለዚህ ደግሞ ከስተማይዝ ማድረግ እንደምትችሉ ነው። እዚህ ጋር ከስተማይዝ ማለት ከውጭ ፓርት የሚታየው አንድ እንትን ላሳያችሁና አሁን ኤአይ ያልነው ይሄ ነው። ከላይ ፒክቸር እንድትሰጠው የሚታየው እንትኑ መቀየር ፈለጋችሁ ከስተማይዝ ብላችሁ ይሄን አፕሎድ ማድረግ ትችላላችሁ ከዲቫይሳችሁ ፐርሰንት። ለምሳሌ ምን አይነቱ ኦኬ አንድ ፒክቸር ነው መሰለኝ። ከላይ የሚታየው እንትን ፒክቸር መቀየር እንደምትችሉ ነው። በዚህ ቀየራችሁ አሁን ይሄ ምን እንደሚመስል አሳያችኋለሁ። አሁን ከተቀየረው ማለት ነው ሆም ፔጁ መቀየር እንደምትችሉ ነው። እንደዚህ አድርጋችሁ መቀየር ትችላላችሁ ለማለት ነው። ላይክ በእይታ እንድትለዩት ማለት ነው። እና ይሄንን ስለ ቻቱ ይሄንን ካል አሁን ሶርስ አይተናል፣ ቻቱ ቦታ አይተናል። እንዲሁም አሁን ቀጣይ ወደ ስቱዲዮ ማለት ነው። ስቱዲዮ ማለት ላይክ የምትፈልጉትን ሶርሳችሁ ተጠቅማችሁ በእነዚህ ፎርም ማየት እንደምትችሉ ነው። አሁን በድምፅ ፎርም፣ ኦዲዮ ፎርም፣ በስላይድ ፎርም፣ በቪዲዮ ፎርም፣ በማይንድ ማፕ፣ ሪፖርት፣ ፍላሽ ካርድ፣ ኩዊዝ፣ ኢንፎግራፊ፣ ዳታ ቴብል የመሳሰሉ በእነዚህ ፎርም ማየት እንደምትችሉ ነው ማለት ነው። ኦኬ ወደ ኦዲዮ ፎርም እንግባ። ኦዲዮ ፎርም ስታደርጉት መጀመሪያ ይህንን ሴንተሩ ከመንካታችሁ በፊት እዚህ ጋር ምልክት አለች ቀስቷ ማለት ነው። ወደዚህ ትገባላችሁ። ኦዲዮ ፎርም ስታዘጋጁ ወይም ስትሰሩ በዲፕ ዳይቭ ነው በብሪፍ ነው በጥልቀት ማለት ነው ወይስ ብሪፍ ላይ ነው የምትፈልጉ ወይስ ክሪቲሳይዝ በሆነ ነው ወይስ በዲቤት ማለት ክሪቲሳይዝ እና ዲቤት ማለት ይዳይገው ክርክር እንደማለት ነው። ከዛ ላንጉጃችሁም እዚህ ቼንጅ ማድረግ እንደምትችሉ ወደ ምትፈልጉት አምሃሪክ ላይኖር ይችላል፣ አልሞከርኩትም፣ ግን ላንጉጃችሁ ለዚህ ምንድነው እሱ ደግሞ ሊንግዛችሁ ሾርት ነው ዲፎልት ነው ሎንግ ነው። ሾርት ብታረጉት አጭር ብትፈልጉ ታረጉታላችሁ የፈለጋችሁ። ሶርሳችሁ ደግሞ አሁን እዚህ 4 ሶርስ ነው ያለ። ከ4 ሶርስ ነው የምትፈልጉ ክሬት እንዲደረግላችሁ ወይስ እንዴት ነው? አሁን እዚህ ጋር ነክታችሁ የምትፈልጉትን ሶርስ ሴሌክት ታደርጋላችሁ ማለት ነው። ያው ለጊዜው ከሁሉ ከሆነ ሙሉን እንጠቀም። ኦኬ እዚህ ጋር የምትጽፉት ነገር ዋት ዩ ሹድ እንትን ፎከስ እዚህ የራሳችሁ ኮሜንት ከስተማይዝ የሆነ በራሳችሁ እዚህም እንደዚህ እንዲሆን ብላችሁ ማስገባት ትችላላችሁ ማለት ነው። በቃ እንግሊሽ ይሆን እዚህ ጋር ዲፎልት ይሁን ሶርሳችሁ ነው ብንጠቀምባቸው ወይ ደግሞ ሁለት እናድርገው ችግር የለም። እዚህ ጋር ለምሳሌ ዩቲዩብ እንጠቀም። በቃ ዩቲዩብ ስለሚያስፈልጋል ኦኬ ኮንፊርም ትሉታላችሁ። ከዛ ዲቤት ከሆነ ለምሳሌ ዲቤታችሁን ሰሌክት አድርጋችሁ ጀነሬት ትሉታላችሁ። ጀነሬት ስታደርጉት ኦዲዮ ፎርሙ ወደዚህ እንትን ይደረጋል ማለት ነው፣ ይፈጠራል ወይ ደግሞ ጀነሬት ይደረጋል። አንዱን ላሰማችሁ እዚህ when you ask a standard ከመጀመሪያ You know that feeling when you're trying to build a diagram for a presentation? ጀሚኒ ኖትቡካችሁን ተጠቅማችሁ እነዚህና የመሳሰሉ በላይክ ፖድካስቶች እንድታዳምጡ ያግዛችኋልና እንደዚህ መጠቀም እንደምትችሉ ነው። አሁን ለሳምፕል ስለሆነ ያበቃች እንትን ላድርገውና በዚህ ፎርም በድምፅ ፎርም እንደምትጠቀሙ ለማሳየት ነው። በምትፈልጉት ታይም ማዳመጥ እንደምትችሉ ነው። አሁን ትንሽ ታይም ስለሚወስድ ብቻ ነው፣ ተመሳሳይ ናቸው። ኦኬ ስላይድ እንትናችሁ ደግሞ
ስላይድ ፎርም እንድታደርጉ አሁንም በምትፈልጉት ስላይዳችሁ ዲቴይል ነው። ፕሬዘንቴሽን ፎርም ከሆነ እዚህ ፕሬዘንቴሽን፣ ከዛ የሚጠቀሙ ሶርስ ሊንግዛችሁ ደግሞ ምንድን ነው የሚለው ነገር ጀነሬት ማድረግ ነው። ጀነሬት ስታደርጉ አሁን ይህ አንድ እንትን ነው የሰራሁት ማለት ነው። ስለ ኤአይ ዲያግራም የሚሰራ እንትን ነው። ተመሳሳይ ስለሆነ ነው አሰራሩ ጊዜ እንዳንወስድ ብዬ ነው። አሁን ይሄ በቪዥዋል ላይ በሆነ አሪፍ የሆነ ፒዲኤፍ ማለት ፓወርፖይንት ፕሬዘንቴሽን እንደዚህ አድርጎ በጣም ጠቃሚ ናቸው። እንትን ግልጽ የሆኑ ፕሪሳይዝ የሆኑ እንትን ናቸው ማለት ነው። እንደዚህ አድርጎ ያዘጋጃላቸዋል ማለት ነው። መጠንቀቅ ማለት እዚህ ጀነሬት ስታደርጉ ወይ ደግሞ እዚህ ጋር ስላይድ እንትን ስታደርጉ በቃ የምትፈልጉት እንትን ዋናው እዚህ ጋር ሴሌክት ሾርት አጭር ከሆነ የምትፈልጉት አጭር፣ የምትፈልጉት ሶርስ ደግሞ እዚህ ጋር ሴሌክት ማድረግ እንዳለባችሁ ለማሳየት ነው። ኦኬ ሶስተኛ ደግሞ ቪዲዮ ኦቨርቪው፣ ቪዲዮም ጀነሬት ማድረግ ትችላላችሁ። ቪዲዮ ኦቨርቪው ጀነሬት ስታደርጉ ማለት ነው። አሁንም ኤክስፕላይነር ነው። ምን አይነት ቪዲዮ የምትፈልጉ ሾርት ነው የሚለው ነገር ችግር የለውም። አንዱ ሴሌክት ታደርጋላችሁ። ቅድም እንዳልኳችሁ ሶርሳችሁን በዚሁ ሴሌክት ማድረግ ትችላላችሁ። እንዲሁም የምትፈልጉትን ቪዲዮ ከላይ ፕሪቪው የሚታየው ለምሳሌ ይህንን ሴሌክት ካደረጋችሁ እንትን የሆነ ፕሪቪው ይሆናል ማለት ነው። አስችም ይህን አንድ እንትን ያደረኩት ላሳያችሁ። አሁን ይሄ አንድ Hey everyone, welcome to today's explainer. We're diving into something that is literally revolutionizing how we communicate visually. I'm talking about AI diagramming. We're looking at this incredible leap from typing a simple, basic text prompt to getting a fully editable, professional. አሁን እንደምትሄድ በቪዥዋላይዝ በሆነ እንትን ነው የሚያስረዳችሁ ማለት ነው። I first hit the scene. እነዚህ በጣም We're asking standard. The right, you can see you see? user typing out a simple አሁን natural እንደምትሄድ language ወደ prompt, 8 asking ደቂቃ for ነው፣ AWS ወደ 9 bedrock ደቂቃ reply. ነው። And then on the left, በ9 you see ደቂቃ the result popping up በፍሪ in a የሆነ Draw.io canvas. የምፈልጉትን Behind the scenes, ቪዲዮ እንደዚህ እያደረጋችሁ የሚገርመው ነገር ደግሞ አሁን እዚህ ጋር ሸር ማድረግ ትችላላችሁ ወደምፈልገው ሰው፣ እንዲሁም ዳውንሎድ ማድረግ ትችላላችሁ። ካልተመቻችሁ ደግሞ እዚህ ጋር ዲሊት ማድረግ ትችላላችሁ። በፍሪ ማለት በጣም እንትን ነው እንዴ! በፍሪ ቪዲዮ ለዛውም በሰከንድ ሳይሆን በደቂቃ ምናምን። ሌላ ደግሞ ማይንድ ማፕ ይባላል። ይሄ ደግሞ በጣም ቆንጆ የሆነ በማፕ ፎርም አድርጎ ነው የሚያሳያችሁ ማለት አንድ ላይ ያሳያችሁ። ማይንድ ማፕ ቅድም እንዳልኳቸው አሁንም እዚህ ጋር ሶርሶች ሴሌክት ታደርጋላችሁ፣ ከዛ ጀነሬት ታደርጉታላችሁ ማለት ነው። በማይንድ ማፕ ይሄን ነው ኤአይ ዲያግራም ጀነሬተር አለ። ከዛ እሱ ደግሞ ፓርቶች እናዟለን። ሊዲንግ ፕላትፎርም ኢንፑት ሜተድ ፊቸሮች ምናምን። ከዛ ኤድም ኤክስተርን ማድረግ ትችላላችሁ በዲቴይል ምን እንዳለ። አሁንም ይሄ እንደዚህ እያደረጋችሁ አሜዚንግ እውነት። እነዚህ እንደዚህ ኤክስተንድ እያደረጋችሁ ላይክ ቻፕተሮች ብትሉ ይሻላል። እነዚህ ቻፕተሮች እንደዚህ መንቀሳቀሱን ትችላላችሁ። 5 ቻፕተር አለ ብላችሁ ብታስቡ በቻፕተር ውስጥ ደግሞ ሳብ ቻፕተር ብትሉት ወረ እንትኑ ርዕስ ምናምን፣ ከዛ በውስጥ ደግሞ አንድ እሱ ማድረግ ትችላላችሁ የምትፈልጉት እንትን እና ማይንድ ማፕ እንትን ዝም ብለው ጀነሬት ብታደርጉ በጣም እንትን ይመጣል ወዲያው። ብዙም ጊዜ አይወስድም። ቪዲዮ ነው ትንሽ የሚወስደው እንጂ ማይንድ ማፕ ቀላሉ ወዲያው ነው የሚያመጣላችሁ ማለት ነው። ሌላ ደግሞ ስለ ሪፖርት ማለት ኦቨርቪው እንዲያዘጋጅላችሁ ማለት ነው። አሁንም ምን አይነት ሪፖርት ነው የሚለው ክሬት ዩር ኦውን ነው እዚህ ፎርማቱ ማለት ነው። ወይ ደግሞ ብሪፊንግ ዶክመንት፣ ስቴዲ ጋይድ፣ ብሎግስ፣ ፍላሽ ካርዶች። ላይክ ፍላሽ ካርድ ማለት አንዴ ላሳያችሁ። እዚህ እንትን ናቸው ለእናንተ ቴስት የሚያደርግ እንደ ጥያቄ ሳይሆን እንደ ጥያቄ መልክ ሳይሆን እናንተን ትራይ የምታደርጓቸውን ለምሳሌ እሺ አንድ እንትን ላርጋችሁ እዚህ ጋር ፍላሽ ካርድ እንትን እናርገው። ፍላሽ ካርድም አሁን
ፊወር ትንሽ እንትን እናድርግ። ፊወር የተወሰነ ናምበር ኦፍ ፍላሽ ካርድ ትንሽ ነው የምፈልገው። ለበላቸው ቀለል ያሉ ሶርሳቸው ከ4 ሶርስ ሲጠቀም ችግር የለም። ጀነሬት እናድርገውና አሁን በዚህ በ4 ሶርስ ተጠቅመን ያገኘነው እንትን ይሄ ነው። ፍላሽ ካርድ የሚባለው አሁን እንትን ላሳያችሁ፣ ከጥያቄ ይለያሉ። ይሄም ማስፋት ትችላላችሁ። አሁን 40 ነው ያዘጋጀልኝ። ዋት ዲፋይን አርቲፊሻል ኢንተሊጀንስ ምን እንደሆነ ምን ዲፋይን ታደርገዋለህ? ላይክ የሚመስላችሁን አውቃለሁ ከሆነ ራይት አድርጋችሁ ታርፉታላችሁ። አይ ትጠራጠራለች ይህችን ጥያቄ ሊያት መልሷን ካላችሁ ደግሞ እዚህ ጋር መልሱን በዚህ ማየት ትችላላችሁ ማለት ነው። ከዛው ፓስ ማድረግ ይህም ዝም ብላችሁ ማለፍ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ራሳችሁን ቼክ ማድረግ ላይክ እንደ ጥያቄ መልክ ናቸው። አክቹዋሊ ጥያቄ ባይሆን እንደ ጥያቄ ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ሪዋርድ ድራይቪንግ ቱል ፖሊሲ ለርኒንግ ኢን ኤልኤልኤል ሞድ ማለት ነው። መልሱም በዚህ ማየት ኦፕቲማይዝ መልስ ካልተመቻችሁ ደግሞ አይ ብላችሁ ኤክስ ማድረግ ትችላላችሁ ማለት ነው። አሁን እንደዚህ እያደረጋችሁ ብታልፉት ካውንት ያደርገዋል ይቆጥረዋል ማለት ነው። መጨረሻ ላይ በዚህ እንትን ይሰጣቸዋል። ለምሳሌ ያገኛችሁትን ከብዛት አሁን ለምሳሌ ከ65 32 አግኝተዋል እያለ ነው። እንትን ሲፉል ሪፖርት ካደረጋችሁ ደግሞ ሪፖርቱን በዚሁ ማየት ትችላላችሁ ማለት ነው። እዚህ ጋር የፍላሽ ካርዳችሁን የእናንተን ኢንተረስት ቤዝድ ሆነ የሚሰሩ እንትኖች ናቸው ማለት ነው። እሺ አሁን ችን ትላርጋትና እችን እንደዚህ ያደርጋችሁ መስራት ትችላላችሁ። ኦኬ ኩዊዝ ማለት ደግሞ ጥያቄ ነው የሚያዘጋጅላችሁ። ጥያቄ ሲያዘጋጅላችሁ እሺ ጥያቄዎቻችን በዚህ መልኩ ከ4 ሶርስ ተጠቅሞ በዚህ መልኩ አዘጋጅተዋል ማለት ነው። ኦኬ አሁን ለምሳሌ 10 ጥያቄ ነው ያዘጋጀልኝ ማለት ነው። እንደዚህ ያደረጋችሁ ጥያቄዎቻችሁን ኔክስት እያደረጋችሁ እንደዚህ ያደረጋችሁ ማየት ትችላላችሁ ማለት ነው። መልስ እዚህ እየሰጣችሁ ማለት ነው። ምሳሌ እዚህ መልሳችሁ ኔክስት እያደረጋችሁ ጥያቄ በዚህ እንደሚያዘጋጅላችሁ። ኦኬ ይሄ ኢንፎግራፊክ የሚባለው ደግሞ ላይክ በአሪፍ የሆነ አትራክቲቭ የሆነ እንትን ነው የሚያዘጋጅላቸው አንድ ፒክቸር ማለት ነው። አሁን እዚህ ጋር እንዲህ የተዘጋጀ አለ ታይም ለመቆጠብ ሲባል አሁን ይሄ እንደምታዩት አንድ ኢንፎግራፊክ ነው። ስለ ኤአይ ዲያግራም ሪቮሉሽን የሚያወራ ነው ብሎ አሁን ይሄ መሰለ እንትን አንደርስ የምታደርጉበት በቀላል በኢሜጅ ፎርም ማለት ነው። አሁን እነዚህን በማየት አንደርስ ማድረግ ትችላላችሁ። አሁንም ኢንፎግራፊ ከዲዛይን ስታደርጉ ወይ ደግሞ ፕሪፔር ስታደርጉ ነክታችሁ ምን አይነት እንትን ነው የሚለው ነገር ማየት አለባችሁ። ለ16 በ9 ነው ወይስ 4 ይሄ አንድ ባንድ ነው ማለት 9 በ16 ነው ቨርቲካል እንትን ማለት ነው ወይስ ስኬር ነው አንድ ባንድ ማለት ነው። ከዛ እነዚህም ሴሌክት ማድረግ አለባችሁ የምትፈልጉትን እንትን ለምሳሌ ይሄንን ፎርም ከሆነ ይሄን ሴሌክት አደረጋላችሁ። ምን አይነት ሌቨል ኦፍ ዲቴይል ደግሞ ኮንሳይዝ ነው ስታንዳርድ ዲቴይል የሚለው ነው። ዲቴይል ካደረጋችሁ በጣም በዲቴይል የሆነ የምትጠቀሙትን ሶርስ ደግሞ እዚህ ጋር ሴሌክት ማድረግ አለባችሁ ማለት ነው። ትመርጣላችሁ መርጣችሁ እዚሁ ጀነሬት ማድረግ ነው ማለት ነው። ስለ ዳታም እንደዛ ዳታ ይሄንን የሚመስል ዳታ በዚህ አይነት እንትን ኦቨሩ ያዘጋጀላቸዋል ማለት ነው። አሁን ይሄ መሰለ ላይክ አሁን ማልፈ ያለው እንትን ስለሆነ ቪዲዮ ስለሆነ ቲዩተር ነገር ስለሆነ ብዙም ዲቴይል ማብራራት አያስፈልግም። ስለዚህ ውስጥ ያለው በራሳችሁ ማየት ትችላላችሁ። ኮፒ ማድረግ ትችላላችሁ። አናላይዝ ሸር ስታደርጉ ደግሞ እንደዚህ ሰጣችሁ። ለምሳሌ እዚህ ጋር ኤኒዋን ዊዝ ሊንኩ ስትልኩን ማን ነው ምን ማድረግ አለበት? ለምሳሌ ኤኒዋን ዊዝ ሊንክ ፐብሊክ ምናምን ትመርጣላችሁ። ከዛ እችን ኮፒ ሊንክ ታደርጋላችሁ መላክ ነው ወደምትፈልጉት ሰው። እዚህ እንትን ኢሜይሉን አስገብታችሁ ወደምትፈልጉት ሰው መላክ ነው። እንደዚህ አድርጋችሁ ደግሞ አጋጣሚ
ወደ ታች ወደ ላይ ማድረግ እንደምትችሉ ነው። ይህም የታወቀ ነው እንደዛ። ኦኬ አንድ ነገር የረሳሁት ነገር ነበረ። ጄሚናይ ውስጥ ገብታችሁ ይህን ራሱ ይሄን ለምሳሌ ኤአይ የሚባለው ይሄን ነው የሰራ ነው። ራሱ ይሄ ኤአይ የሚባለው ወይም አንዱ እንትን ጄሚናይ ውስጥ ገብተን አክሰስ ማድረግ እንደምችል ላሳያችሁ ነው። ጄሚናይ ኖትቡክ ኤልኤም ጄሚናይ ውስጥ አለ። ኖትቡክ ኤልኤም እንግባ። ጄሚናይ ውስጥ ለዛሬ ይህን ይመስለ የመጀመሪያችሁን ጄሚናይ ኖትቡክ ኤልኤም አዘጋጅታችሁ እንደምትሞክሩት ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ እላለሁ። እየተረሱ ሊኖሩ ይችላሉ፣ ግን ለዛሬ በዚሁ እናቆማለን። ደህና ሁኑ። ሰላም ሰንብቱ።